እውነቷን ነው ፍናፍንትናት ሁለቱም አላትና የሷትን ነገር ትንሽ ኮምፕሊኬትድ ነው ማለት አሁን በጣም በሃይማኖት ያደኩበትን ሃይማኖት አልነግርህም ግን በጣም በስነ ስርዓት ቤተሰቦቼ እንደማንኛውም ኢትዮጵያዊ ቀጥተውኝ በስነ ስርዓት ነው ያደኩት ግን እያደኩ ስመጣ ሞደው በቃ ወንድ ሆነ ምን ላደርግሽ ምን ነው ሞጣዬ ፈልገን አይደለም በቃ ይሄ ተፈጥሮ ነው ምንም ማድረግ አይቻልም የሚቀየር ነገር አይደለም ሚሪንዳ ግን ምስናቁላለኝ ያለች እውነቷን ነው እውነቷን ነው ፍናፍንትናት ሁለቱም አላትና የሷትን ነገር ትንሽ ኮምፕሊኬትድ ነው ማለት የሷ ጥሩ ነው የሷ ይሻላል ነው እሷ ወንድ ነው የምትመስለው ሞጣዬ ገባ ወንድና ተገናኘኝ ብላ እንት ማለት አትችልም ቢካዝ ሁለቱም አላትና ይደነግጣሉ ማለት አንዳንዴ ሴት መተኛት ያምራታል የወንድ ዕቃ አላት አንዳንዴ ደግሞ ወንድ እንዲተኛ ትፈልጋለች የሴት ዕቃ አላት ማለት ነው እና ወንዱ ደፍሮ አይተኛማ ወንዶች ይፈሯታል እና በዛ በጣም ሳይኮሎጂካሊ ልሰርጅለት ትችላለች ለማለት ነው እንቅልፍ ከወሰደው ከኋላ ልትጠጣው ብርጅስቶን ይሄን ነገር እንዴት አየሽ ፈናፍንት ጋር አሁን ደፍሮ የሚተኛው እንዳለ ወይኔ ሞጣዬ እኔ ጌታ ለኛም ታገልልን እስቲ ሞጣዬ ፍቅር ፋኖ ምን ይዞልናል ነው ያልሽው ፋኖ ነፃነት ይሰጣናል ወይ ፋኖ የመቀመጫ ጠባቂ ሆነ አይ ነፃነት የሰው ልጅ ሂውማን ራይት አስከብራለሁ ካለ ለጥቅሞች ከሆነ የሚታገለው ፋኖ ለኛም ጭምር ነው ማለት ነው እና ሚሪንዳ ነው ወንዱ ደፍሮ መተኛት አይችልም አዎ ሞጣዬ ተቸግራለች ብታይ እንደው ምን እንደማደርጋት እህቴን መድኃኒት ነው አሁን የምትወስደው አንተው መድኃኒት እንደዚህ በሴት ድምጽ የመጣው ሆርሞን መውሰድ ጀመርኩኝና ሞጣዬ አልተስተካከለምና ላይክ ገና ከጀመርኩኝ 3 ወሬ ነው ቂጥሽን አሰራሽ ገና ባረም ሰርጀሪ ገና ነኝ እስቲ ግን በቂጤ ነው የማደርገው in the future ደግሞ ጀላይን አስነስቼ እምሳስ አደርገዋለሁ እንደዚህ ይቻላል of course እንዴ ዓለም እኮ የትና ይደርሷል እኮ ሞጣዬ ኢትዮጵያውያን እኮ ነው ወደ ኋላ የቀረ ነው ጀላይን አስነስቼ አዎ ምን ይሰራልኛል እኮ አልተጠቀምበትም ሞጣዬ ለሽንት ብቻ ሙቷል ማለት ነው የወደቀ ነገር እንዴ ምንም በቃ አይነሳ አይሰራ ምን አይ ለሽንት ብቻ ነው ለሽንት ደግሞ በእምስምሻን አለው ምን ችግር አለው እና ልታሰራ ነው አሁን አዎ ታይላንድ ትንሽ ረክሳል ብለውኛል ባራሰጀሪ ይሰራሉ ግን እውነት ሞጣዬ ስቃዩን ትችለዋል አሁን የቆለጥ ፈልገው ምንም ስቃይ የለውም ምንም አነስቴጂያ ይሰጣል ምንም ስቃይ የለውም እና አሁን ኢትዮጵያ ስንት ትሆናላችሁ ዮሴፍ አብራ ነው አልመሪያችሁ ኖ ዮሴፍ አብራ እኮ ወጣውኝ ብሏል በቃ ውሸቱን ነው ተጠመኩኝ ወጣው አለ እኮ አንድ አይታመንም መለኩሴ ሊደፍር ነው የገባ አይ የኛ ዋና አለቃ ሞጣዬ ዋና አለቃችን ሮቤል ኃይሉ ይባላል ዲሲ ነው የሚኖረው አታውቀው ሮቤል የሚባል ይሆናል ሮቤል በጣም ብዙ ዋጋ የከፈለ በዜግነት በጣም በቃ ለኛ ዋጋ ከፍሏል ሮቤል ኃይሉ የሚባል እሱ ዋና ሰብሳቢያችን ነው ምክትላችን ብዙ ፋሪስ ኩቺ የምትባላለች ዲዲ የምትባላለች ዲዲን ታውቃታለህ ጾታ የቀየረችው አላውቃትም ፍራንሷ እሷ አለች ላላ የምትባላለች በየኛ የነሱ የኛ ፕሬዝዳንቶች እነሱ ናቸው የምትፈልገው ጥያቄ ካለ እነሱን ጠይቅ አሁን ምን ያህል ትሆናላችሁ በብዛት ዓለም ላይ በቃ አለን እኮ ሞጣዬ ያው ታውቀዋለህ መቼም ነው ኢትዮጵያ ውስጥ በቃ ራፍሊ እንቁጠረው ከተባለ በግምት ከ10 እስከ 15 ሚሊዮን ያለ መዋሸት ቂጡን የሚሰረጅ በቃ በጅም ማለት ነው በጅም እስቲ ቶማስ ቀጥል ታምዬ ጎሄድ ተሙስ ይቀጥል አይጀግናው 25 ዓመት ኢትዮጵያ ውስጥ የምኖር ቡሽቲ ነኝ 23 ዓመቴ ነው ኢትዮጵያ ውስጥ የምኖር ቡሽቲ ነኝ ቡሽቲና አንተ ምን ሆነ ነው በልጅነት ደፍሮ ነው ሌላ ሰው ተፈጥሮዬ ነው ከልጅነቴ ጀምሮ እንዴት ይሆናል ተፈጥሮ ከልጅነቴ ጀምሮ ወንድ ልጅ ነው በቃ ወዶ ሳይሻፍዳለው ያሻፍደኛል ወንድ ልጅ ሳይ እንዴት ነው ማሻፈድ ማለት ያምረኛል በቃ ሴክሹዋል ለሆነ ነገር ያምረኛል አዶናይ የሆነ ትምህርት ይሰጥ ነበር እንደዚህ አይታችሁታ እንዲያለ ያ የናንተዋ ናቸው ያለያቺ ትሬኒንጓ አረ ሞጣዬ እሱ ልጅ ከኛ ጋር ምንም የሚያገናኘው ነገር የለም ትግሬ ስለሆናችሁ ነው የምትደብቁት እውነት ነገርኩ ነው ትግሬ አይደለም መረጃ እየሰበሰባችሁ ነው ሞጣ ግዳብን ትግሬዎች እንደዚህ ዲስፔስ ቀጥል እስቲ ዲስፔስ ቀጥል በእናትህ እሺ ሀት ወሬ አታብርድብን
ብዙ እነዚህ የቡሽቲ እንትኑ ፕሬዝዳንቶች መጥተዋል። የቡሽቲ ወግ ይዘናል። ቀጥል። ድምጽህ ምን ሆኖ ነው የሱራፌል እንደ ሴት ነው? ሆርሞን ነው ዲጄ እኔ ጌታ ሆርሞን አበላሸው ድምጼ ማለት ግን አሁን አይጨንቅም? ሌሊት ምናምን ብቻ አይምሮ ጋር ስትገናኝ ሆነ ምንም ጭንቀት የለም እንዴ? እኔ ያለኝ ደስታ ማንም የለውም እንዴ? ቀልደኛ ማለት ጥያቄ ምንድነው ያንተ? አሁን ጭንቀት ይደርስ ምን ማለት ነው? ወይኔ ካልሲዬ መጣች እህቴ። ማለት እንዴት ከዚህ አይምሮ ጋር አብረው ይተኛሉ? አሁን መብታችን ነው ብሎ ሊንቀሳቀሱ። ቆይ ካልሲ በእናትህ እሱ ልጅ ሚውት አድርጎ ተፋታው። ካልሲ ወይ ነው እኔ ደግሞ ካልሲ አሽታቸው ባላል የወንድ ልጅ ካልሲ ሽት ያረኩኝ መበዳት ፈልግ ነው እንግዲህ ሲያረግብኝ አንድ ልጅ ፈልግ አርጎ በቃ ቅስቅስ ሲያረግብኝ እኔ ኩላ ወዳለ በቃ ያምኛል፣ ያትወለውለኛል። በቃ ኩላ ካለኝ አቤት እንዲሁ ይሄን ሀዋት ሊባል ስንቱን አፍርሶብን ሄደ። ብርጅስ አይዞሽ ጓደኛዬ ሞጣዬው መፍትሄ ይሰጠናል። ሞጣዬ እኮ ለእኛ ሊታገልልን ነው። የት ነው የምትኖረው? ወንድ ነው ሴት? ካልሲ እኔ አዲስ አበባ ገነት ሆቴል ጀርባ አካባቢ ነው ያለሁት። እንግዲህ ቡሲ ነው ሞጣዬ ካልሲ ቡሲ ነው። ግብረ ሰዶማዊ ነን። አዎ ቆይ አሁን ማህበር አላቸው አሁን ኢትዮጵያ ውስጥ እንደ እውነቱ? ሞጣዬ የሆነ መዝሙር አለን እንዘምርልህ። እስቲ ዘምሩ እስኪ። ግብረ ሰዶም ዘኢትዮጵያ ቂጥ መበዳት ቁላ መጥባት ቂጥ መበዳት ዘኢትዮጵያ እንላለን። ይሄን ነው የምንዘምረው። ብርጅስቶንስ ይጅበትስ ብርጅዬ የኔ እናት የሴት ምሁር የኔ እናት ትታገልልናለች። አሁን ብርጅዬ የኔ እናት እኛ ትልቅ ሙላ ጠፍቷል። እስቲ የሚበጣም ካለ አስፈላልኪልን። እሺ ብርጅዬ ምን ነበር ውዴ? ጥያቄ መብታችን ይከበር እያላችሁ ነው። ምንድን ነው መብታችሁ የሚከበረው? ምንድን ነው ማለት? እኛ ማንንም እስካልነካን ድረስ ራሳችንን ሆነ የምንኖርበት ስፔስ ይሰጠን ነው ብርጅዬ። ከመብት ውስጥ እኮ ብዙ ጥያቄዎች አሉ። ለምሳሌ አሁን ወንድ ለወንድ መጋባት ይፈቀድልን ነው የምትሉት? እሱም ቢሆን የጤና ደግሞ የጤና እንትንን እንፈልጋለን። የጤና አለ አይደለ? እንደ ሰው ልጅ እንታመማለን። ይህ ነው በቃ እኛን የሚመለከት ህመም አለ ምናምን በብዛት ማለት ነው። ገባሽ? እንደ ማንኛውም ሰው የአባለዘር በሽታ ምናምን የሚባሉ አሉ እና እነሱን መታከም እንፈልጋለን። አለ አይደል? የጤና ከቨርም እንፈልጋለን እንድንጠበቅ እንፈልጋለን።